ማሄራን ባንድ፣ ዳዲሞስ ባንድ፣ ሮሃ ባንድ ከዛ ደግሞ በጣም የምንወደው ለኢትዮጵያ ሙዚቃ ትልቅ ነገር ያበረከተልን ሚሊኒየም ባንድ በመጫወት በመምራት በሪከርዲንግ ደረጃ ደግሞ ከ150 በላይ ሪከርዲንጎችን የሰራልን የምንወደው የምናከብረው ያሬድ ተፈራ እንኳን ደህና መጣ። እንኳን ደህና መጣ አዲስ። በጣም አመሰግናለሁ። በጣም ነው የማመሰግነው። በጣም አመሰግናለሁ። ውድ ሰዓትን ጠባብ ጊዜን ለቫኬሽን ከመጣህበት እንዲት ይዤ ስላስጨነኩ ይቅርታ አድርግልኝ። አይ በጣም ምንም አይደል። ግን የድራመር ጋዜጠኛ የድራመር ጋዜጠኛ ጠይቅ ደስ ይለኛል። ራሴ ድራመርና ጋዜጠኝነት እንዴት ነው? ምን መሰለህ ብራንተራ ያሬድዬ ቴንኪው። በጣም ነው ማከበር የምወድህ። በጣም ስለመጣ ጊዜን ሰውተህ ደስ ብሎኛል። ዛሬ እንደ ጋዜጠኛ ሳይሆን እንደ ሙዚቀኛ እንጫወታለን። እንደ ሙዚቀኛ ነው የምንጫወተው። እንደ ጋዜጠኛ አገባቡን አደረኩት እንጂ እንደ የሙዚቃ ወሬ እንድናወራ ነው የዚህ ፕሮግራም ዓላማ። ዲቴል ያሉ ሙዚቃዎችን፣ አሰራሮችን፣ ጊዜዎችን እናስታውስ ወደኋላ ተመልሰን አዲሱ ትውልድም ኮኔክት እንዲያደርግ እንዴት ነበር ሲሰራ የነበረው ምን ያህል ዋጋ እንደከፈላችሁ እንዲያውቅ ስለምፈልግ ነው። ስለመጣ አሁንም ደስ ብሎኛል በድጋሚ በጣም አመሰግናለሁ። እኔም በእውነት አክብረህ እዚህ ስለጋበዝከኝ አንተ እንግዳ ሆኜ እንደዚህ አይነት ነገሮችን በተለይ ሙዚቃን በተመለከተ ብዙ ነገሮች ያስፈልገናል እና ዶክመንታሪዎች ማስረጃ ለመሰብሰብ የአንዳንድ ሙዚቀኛ ህይወት ለመረዳት ለመጠየቅ ስለጋበዝከኝ እኔም ደስ ብሎኝ የመጣሁት። አመሰግናለሁ በጣም። ስለ ያሬድ ተፈራ ሲወራ ምን ይባላል መሰለህ? ማንም ሰው ነው በተለይ ኪቦርድ የሚጫወቱ ሰዎች እንደዚህ ስራ አለ። መቼ ነው ስራው? አንድ ሳምንት። ማነው ሳክስ? ያሬድ አለ፣ ችግር የለም ይባላል። ምንድን ነው አሁን የዛሬ ሳምንት ከኛ ጋር ተጫውተሃል። በሚገርም ብቃት ባንዱን የሚገርም ሳውንድ ሰጥተህ የሚገርም ስራ ነው የሰራ ነው እና ይህ ብቃት ኬት ምንጭህ ነው? እስኪ ንገረኝ በእናትህ። አመሰግናለሁ። መጀመሪያ እንደዚህ እናንተም ባንዳችሁ ጋብዞኝ ያው እኔ የመጣሁት ለቬኬሽን ነው እንጂ